ደግሞ ደፊ ስልሽ ነው የምትደፊው። ስልኩን ይዘሽ ቀጥ ብለሽ ጋይስ። በጣም በጣም ማለት ነው ችግሯ የበዛ ልጅ ናት። የመጀመሪያ ቀኗ ስለሆነ ይሁን አላውቅም፣ መከራዋ በዛ። ጀመር ያላልኩም ቃል ኖ እጅሽን መጀመሪያ ስልክ ያሽበትን እጅ ራቅ አድርጊው። ከዚህ በላይ አልለጠጥም። እጄ እጨምር ነው። ወደኛ እኮ አልሆንሽም አንቺ። ኖ አጨምሪው። ወደ ማብራቱኝ እስኪ ወደዚህ ዙሪ፣ ወደ ቀኝ እጅሽ ዙሪ። ቀኝ እኮ ነው። ምንድን ነው የምትለው? አሁን ስልኩን ያሽ ይልሽ፣ ስልኩና አንቺ ቦታ ተቀያየሩ። ነይ ቃል። እሺ አውቃ እኮ ነው አንተ ራሱ። እኔ ዛሬ ከቤት መባረር ነው በቃ። ይኸውሽ አሁን አይታይም። ማርያምን አይደለም እንደዛ አድርገሽ ያዥውና ውሃውን ከጥግ እስከ ጥግ በስነ ስርዓት ደፍተሽ ጨርሺ። በስርዓት ቃል አለቀ። ውሃው ማርያምን መሬት ላይ ነው የደፋሽው። አንድ ልብስሽን አልነካሽም። ቀና ቤት አንድ ልብስሽን አልነካሽም። ያው አንድ አልበሰበስሽም። መሬት ላይ ነው የደፋሽው። በዛ በኩል እስኪ ታልይደፋ አንሺ ይሄንን እንትንሽን ወደዚህ ዙሪ እስኪ። አየ ቃል ሙዲ ያሰረ የመላጣ ልጅ እግዚአብሔርን ደፍቻለሁ። ኪዳነ ምሕረትን ምንም አይታ እስኪ ቃል እስኪ ያሳይን። አንሺው እስኪ ታልቃል። አንሺው ፎጣውን አንሺ። ይሄንን የረጠበ ልብስ እስኪ ያሳይኝ። አንቺ የታለ እስኪ በማርያም ምን ይታይሻል? እኔ ውሃ የሚንጠባጠበው ኋላ ጋይስ ሙድ ነው የያዘችው። እኔ እኮ አገልብጪው ብያታለሁኝ። ደግሞ ስትገለብጥ ከአንድ አንስተው ወደ መሬት ትደፋዋል። አንሺ ፎጣውን አንሺው። አንሺ ፎጣውን። በስራ ቁጭ በይ ቀጥ ብለሽ። ደህና ቅጣት በስነ ስርዓት እንደተቀጣ ሰው እንትን ለቃቂው ቲሸርቱን። ኧረ ቃል ማዛግ የተቀጣሽው ቅጣት ያለ ይመስል አጭበርብረሽ መተሽ እንደገና ለማስመሰል እንትን ያለሽ አይደል? ቁሚ እስኪ ቀጥ ብለሽ ተንበርከኪ። እዚህ ላይ ተንበርከኪ። ጋይስ እኔ ልውጣ ነው፣ ልቤ ወለቀ። ቃል ማርያምን ልቤን የጠባሽኝ